አንተ ቀብራራ እንድትሉ ምናምን ሳይሆን መልሱት የሚያልኩት ወደ ባለቤቱ ይመለስ አይደለም። ለአንድ ለአማራ ክልል ለተቸገረ ሸጣችሁ ስጡት ነው ያልኩት። እኔ ወርቅ የሚያንገበግበኝ ሴት አይደለም ያለኝን የምሰጥ እንጂ የገንዘብ ሰብሳፋ እናንተውን አይታችሁ ስለማታውቁ ነው። የተንሰፈሰው ደግሞ አመቱን ሙሉ ወርቁዬ ብላችሁ ያላገኛችሁ ሰዎች ናችሁ የምትንገበገቡት። ብትችሉ ከጠላት ትከላከሉልን ነበር። እንደኔ ዘበኛ ሆናችሁ ማለት ነው። ቢቻል እንደ ቤታዬ ጥበቃ ገንዘበኛ አርገን ብላችሁ እሱን ስም ከፍ አርጋችሁ ራሳችሁን ዝቅ ታረጉ ነበር። የአማራ ልጆች ብትሆኑ ስላሉናችሁ ነው። ከየትም ተደቀላልቃላችሁ ተወለዳችሁ ስለሆናችሁ ዘአፋችሁን ለመክፈት አንደኛ ናችሁ። የራስን ሰው አውጥቶ ለማስጣት አንደኛ ናችሁ። ያን የታየባችሁ የተረዳሁት ነገር ማለት ነውና ወርቅ የሚካበድ አይደለም። እኔ እንደውም አንሶኛል ወርቁ። ጋሽ ወርቁ ቀይ መልእክት ያርጉልኝ። ወርቁነት የኔ ሽቅርቅር የቤት እመቤት ነሽ ብለ ነግረኸኛል። ያንሰኛል ወርቁ እንደ ቤታ ያንሳታል። አንተ ስለሆንክ ብዬ ነው እንጂ አንተ ስለሆንክ ወርቁዬ አንተ ሆነብኝ ደም የዋነ ብዬ ሼም ይዞኝ እንጂ ያንሰኛል። የእግር ይጎለኛል፣ የእግር ጣት ይጎለኛል። መልእክት ከደረሰ መልእክት ጨምረህ ብትልክልኝ ደስ ይለኛል። ጎሎኛል፣ አንሶኛል። ለዛ ነው ቅብርር ብዬ መልሱትኝ አልኩትኝ ስላነሰኝ። የሚገባኝ ከዚህ በላይ ነው። የሚገባኝ ከዚህ በላይ ነው። ቢቻል የሚነዳ ቢቻል የቆመ ነገር ብታደርግልኝ ደስ ይለኛል። በስሜ ቢቻል የቆመ ነገር የማይንቀሳቀስ ነገር ረጅም ዓመት የሚቆይ ነገር የማይንቀሳቀስ ነገር ይሄ ተንቀሳቃሽ አልበስ ለብሰ ማውጣት ማውረድ ምናምን አይደለም። የማይንቀሳቀስ ለረጅም ዓመታት የሚቀመጥ ነገር ቀሪ ሀብት ጥሬ ሀብት ነገር ብታደርግልኝ ወርቁዬ እንደ ሐሳብ ደስ ይለኛል። ለምን ስለሚገባኝ ማናት ቤታዬ ናታ። ቤታ ሽቅርቅሯ የኔን መወደድ ጨጓራቸውን የሚያንዘረዝራቸው ሰዎች ሬሳቸው ከቲክቶክ ላይ እንዲጎተትልኝ እፈልጋለሁ። ፈቃደኛ ሆንክ ይሄንን አርግልኝ። አመሰግናለሁ። አይ ቲንክ አይበቃችሁም ጋይስ? አይበቃም ወይስ ሊድበት መኪና? አይ መኪና እዚህ አሜሪካ ነገር አለ አታስቡ። መኪናው ይቀር አገር ቤት ላይ ቀጥ ያለ ነገር ቢቆምልኝ ደስ ይለኛል። የማይንቀሳቀስ ጋይስ ወደፊት ሁሉ እየቆጠርኩ ምበላው ነገር ወደፊት ሁሉ ማለት ነው የማይሸጥ የማይንቀሳቀስ የማይለወጥ ቁጭ ያለ ነገር ብታደርግልኝ ደስ ይለኛል። ይሄንንም መልእክቴን አድርሱልኝ። የቤት እመቤት ነሽ ብለሃል አንተ እንዳልከው መሰረት እኔ እመቤት እሆናለሁ። ምን አሽቶኝ ምን ገዶኝ? ቆንጅዬ ነኝ፣ እመቤት ነኝ፣ ቅጥን ያልኩኝ ነኝ። እኔ ብቻ የሚጠበቅብኝ አልጋ ላይ ወይስ ሶፋ ላይ ዘምነን እያልኩኝ እመቤትነቴን ማሸርገድ ነው። እና ጨምርልኝ ለማለት ያክል ነው። ጋሽ ወርቁ አመሰግናለሁ። ሌላ ቀጣ ያለው ውዶቼ ለአነስተኛና ጥቃቅን አልበል ዝም ያቆሾ ቆምቦሬ ሚሉ ለነሱ ነው ያልመልስም። ይቅርታ አርጉልኝ። ቤቴንም አይመጡንትም። ሚዲያዬን ጋይስ ሰፖርት እያረጋችሁ የቤቱን ሚዲያ ሰፖርት እያረጋችሁ ጊፍት ጋላሪ እየሞላችሁልኝ ውዶቼ ለአነስተኛና ጥቃቅን አልመልስም። አይኑ አንዳንዶቻችሁ እንዲመለስላችሁ የምትፈልጉ ነገር አለ። አልመልስም። መላሽ አለኝ ለእናንተ በደረጃችሁ የሚመልስላችሁ ሰው አለ። እኔ አልመልስላችሁም ውዶቼ። አንቺ አሩጮ ራሳችሁ ለምን ተሰጠ ብላችሁ አልቅሳችሁ ደግሞ መልሳችሁ ደግሞ ደጋፊ የምትፈልጉ ሰዎች አላችሁ። ግራ ተጋባን እኮ። እኔ አንዴ ተናገርኩት ሰው የለ፣ ያጠፋሁት ሰው የለ። ስጦታ ነው ተሰጠኝ፣ ልደቴ ነው አከበሩ እንደማንኛውም ሰው። ለምን ተሰጠ ብላችሁ አልቅሳችሁ ደግሞ ቅጥጥን ስትሉ ልጅ ነው መስሎ የሚታየው። ቅጥጥን ቀጭን ሰው አንቱ ተብሎ አያረጅም እኮ የሚባለው ለዛ እኮ ነው። ከሀገር እኮ ሲወጡ እኮ እድሜያቸውን እኮ አያውቁም እኮ። ከሀገር ሲወጡ እናትሽ ያኔ የጠላ ቂጣው ልታደርቅ ስትል ሳታስበው ፀሐይ አንቃቅቷት ወለደችሽ ተብሎ የተወለዱ ናቸው እኮ። የእድሜ እንትናቸውን ገደባቸውን እንኳን አያውቁም። ቅጥን ሲሉ ልጅ የሚመስሉ ሰዎች አሉ። እኔን ተመልከቱኝ። ወፍራም እያለሁ ትልቅ ሴት ነው የምመስለው። ወፍራም እያለሁ ትልቅ ሴትዮ ይሄ በቃ የቀበሌ እድር ጸሐፊ ምናምን ኮሚቴ አስተዳዳሪ ነው የምመስለው። አሁን ተመልከቱኝ። መክሳትን አያችሁ ተቅጥን ማለት አንድ ፍሬ ልጅ ወጣት ይው አጥንት ወጣት ልጅ ነው የመሰልኩት። ቀጭን ሰው አንቱ ተብሎ አያረጅም። ምድረው በአገር ቤት ራሱ ስድብ አለ እኮ ባዲሽም ነው የሚያስይዙት። ቅጥነት ለውበት ውፍረት ለከብት እያላችሁ ያሳደጋችሁናል። እና ቀጫጭን ስትሆኑ በጠላቂጣ የተወለዳችሁ ሰዎች ጠላቂጣ እያደረቃችሁ እናቶቻችሁ ያለ ጊዜ ሁሉ የተወለዳችሁ ሰዎች ናችሁ። እድሜያችሁን የማታውቁት ከሀገር የወጣችሁበት አለ በባህር 10 ምናምን ዓመት ይቆጠራል። ውዴ እንዴት ነሽ?
ሰው ሀገር የተቀመጣችሁበት አለ፣ አገር ቤት ያላችሁበት አለ። ተደማምሮ እድሜያችሁ የጠፋባችሁ ሰዎች